ቆይ ግን መቼ ነው አቅፈኝ የምተኛው? ሳገባሽ ነው እንዴ? አቅፈኝ ለመተኛት እስክታገባኝ ድረስ ልጠብቅ ነው? አቅፎ መተኛት ብቻ እኮ ነው፣ ሌላ ምንም አናደርግ። አልበላሽም ምን አመጣው ልጃያ። ቆይ ግን የምንጋባ ይመስላል? አንዳንዴ በመሀላችን ያለውን ክፍተት ሁሉንም ነገር ትተን ብንጋባ ብዬ አስብና መልሼ ደግሞ እንዴት ይሆናል በሚል ሀሳብ ጠፋለሁ። ግን በቃ ሁሌም ከጎኔ መሆንን ብቻ ነው የምፈልገው። እርግጠኛ ነሽ? አዎ። ምን ነው? ምንም። እኔም ልክ እንደዚሁ ነው የማስበው። ግን ደግሞ ሁሉም ነገር ወግና ባህል አለው። ትክክለኛው ጊዜ አሁን ነው። እኔ ሽማግሌ ልኬ በክብር ልወስድሽ ነው የምፈልገው። ይሄን ደግሞ ለማድረግ አባትሽ ፈቃደኛ መሆን አለባቸው። ቆይ ግን አባዬ ፈቃደኛ ምን ይመስላል? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ፍቅር ግን ከሁሉም ይበልጣል። እርግጥ ነው እያደረግን ያለነው ነገር ግዝትና ሐራም ነው። እኛም ያልታወቀን እየኖርንበት ስላለን ነው። ግን ነገሩ በጣም ከባድ ነው።